ቴሌግራም ላይ አንድ ፊቸር ተካቷል። ይህም የተካተተው ፊቸር ምንድነው? ከተለያዩ ሰዎች ጋር በምታወሩበት ሰዓት ላይ የምትላላኩት ቴክስት ከዚህ በተጨማሪ ቪዲዮ ሊሆን ይችላል ኦር ደግሞ ፋይል ሊሆን ይችላል። ነገር ግን የምትልኩለት ያ ሰው ብቻ እንዲጠቀምበት ከሆነና ወደ ሌላ ሰው ሼር እንዳያደርገው ከዚህ አለፍ ሲል ደግሞ ስክሪንሾት ራሱ እንዳያነሳ የሚያደርግላችሁ ፊቸር ነው። ይህ ቪዲዮም የሆነ ሰዓት ላይ ሊጠቅማችሁ ስለሚችል ሴቭ አድርጉት። ይህንን ለማድረግ በመጀመሪያ ወደምታወሩት ሰው አካውንት ከገባችሁ በኋላ ፕሮፋይሉን ትከፍቱታላችሁ። በመቀጠልም ከላይ የምትገኙዋን 3 ነጥብጣብን አንድ ጊዜ ከተጫናችኋት በኋላ እዚህ ጋር እንደምትመለከቱት ዲሴብል ሼሪንግ የሚል አድ ተደርጓል። ስለዚህ እሱን የምትጫኑት ለተጫናችሁት ይህ ኖቲፊኬሽን ይመጣላችኋል። ዲሴብል ሼሪንግ የሚለውን አንድ ጊዜ ተጫኑታላችሁ ማለት ነው። ይህም እንደሆነ ዩ ዲሴብል ሼሪንግ ኢን ዚስ ቻት ይላችኋል። ይህንንም ካደረጋችሁ በኋላ የምታወሩት ሰው ፎርዋርድ ማድረግ አይችልም። ከዚህ በተጨማሪ በምንም አይነት ተአምር ስክሪንሾት ማንሳት አይችልም ማለት ነው። ይህንን በመጠቀም የራሳችሁን ፕራይቬሲን ማጠናከር ትችላላችሁ ማለት ነው። ከዚህ በፊት እንግዲህ ይህንን አገልግሎትን ለመጠቀም ሴክሬት ቻት አድ ማድረግ ነበር የሚጠበቅባችሁ። ያ ሲሆን ደግሞ ሁለተኛ አካውንት እንደተከፈተ ነው የሚያስመስልባችሁ። በዚህ በዋናው አካውንታችሁ አይደለም የምታወሯቸው። ነገር ግን አሁን ባሳያችሁ መንገድ የምትጠቀሙ ከሆነ የምትነጋገሩት ሜን አካውንታችሁ ላይ ነው። ይህንንም አገልግሎትን ማቋረጥ በምትፈልጉበት ሰዓት ላይ በድጋሚ ወደ ፕሮፋይላችሁ ገብታችሁ 3 ነጥብጣቡን በመጫን ኢኔብል ሼሪንግ የምትለዋን አንድ ጊዜ መጫን ብቻ ነው። ይህንንም እንዳደረጋችሁ ወደ ቀድሞ ይመልስላችኋል ማለት ነው። ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንደዚህ አይነት ቪዲዮ የሚመቻችሁ ከሆነ ፎሎ ላይክ ማድረጋችሁን እንዳትረሱ።